ያየሁት እንደ ቦሌ ክፍለ ከተማ ያየሁት ነገር በፊት የሚወራና አሁን በተግባር ያየሁት ነገር በጣም ይለያያል። በጣም ስራ ተሰርቷል። ይሄ ቡልቡላ ፓርክን ሲያየው በጣም ደስ ይላል። እንደ የኛ ክፍለ ከተማ እውነት ለመናገር አይቼ አላቅም። ይሄንን አሁን መጥቼ ሲያይ በጣም ሌላ ስሜት ነው የተፈጠረኝ። ብዙ በርካታ ስራዎች ተሰርቷል። ማዘውተሪያዎችም ተሰርቷል። ይሄን ደግሞ መማርና ማስተማር በጣም ውስጥ ብዙ ነገሮችን ተፈጥሯል። ያው ዛሬ ያየኋቸው የልማት ስራዎች እጅግ ከጠበቅኩት በላይ ነው። አንዳንዴ ውጭ የምንሰማቸው ነገሮችና እንደዚህ ውስጥ መተን ቦታው ላይ ሆነን የምናያቸው ነገሮች ፈጽሞ የተለያዩ ነገሮች ናቸውና በተለይ አሁን ያለንበት አካባቢ በራሱ በጣም ሰፊ ነው፣ ብዙ ህዝብን ይይዛል። እኔ እስካሁን ባለሁበት እድሜ እንደዚህ አይነት ሰፊ የሆነ ቦታ መናፈሻም አይቼም ገጥሞኝም አያውቅም። ምናልባት አንዳንድ መናፈሻዎች እንኳን ብንሄድ ምናልባት ንጽህናቸውም ያልተጠበቁ ይሆናሉ። ፕላስ ደግሞ እንደዚህ ሰፊ የሆነ መሬትንም ለማግኘት በከተማችን እጅግ በጣም አስቸጋሪ ነውና ከዛ ውጭ ተያይዞ ምንድነው ደግሞ ይሄ የኮሪደር ልማቱ በተለይ ከመገናኛ ጀምሮ እዚህ ሳሪስ አካባቢ እስካለው ድረስ ስናየው እጅግ በጣም የሚያምር በጣም ንጹህ ጽዱ የሆነ ቦታን አይቻለሁ። እኔ የሚያስተላልፈው ሲያስተምርም በተለያየ ነገር ወደዚህ መጥቶ እንደሚጎበኙት ከጎበኙት ደግሞ ህብረተሰቡ ይህንን የራሱን ብሎ እንደሚጠብቅ እመክራለሁ፣ አስተምራለሁ። እኔም ተማሪዎቼ እነዚህን አይነት ነገሮችን ወደፊት በተለይ ልጆች ራዕይ እንዲኖራቸው ንጹህና ጽዱ አካባቢ ለሰው ልጆች ምን ያህል አስፈላጊ እንደሆነና ለምናቀደው እያንዳንዷ ነገር በራሱ ፖዚቲቭ የሆነ ኢሜጅ እንደሚፈጥርልን መረዳት ይችላል።